ቅምጥሏ ሚኔ ከውዷ ሶመር ጋር ጋደም ብላ እንደዚህ አብረን እንደሆነ ማመን አልችልም እየተባሉ ያሳየናል። እናቶ ሳዳይክ ቤት ተደራራቢ ክስተት እየተፈጠረና ውጥረት ሰፍኗል። ሳዳይክ ለእራት ከልጁና ከመስሩት ጋር ነስሪን እየጠበቃት አልመጣ ስትለው ሊጠራት ወደ ታች ቤት ከጎረቤቷ ጋር ከባድ ጉድ ሲያወሩ ይሰማል። የተፈጠረውን በሙሉ ጆሮውን ለጥፎ እያዳመጠ ይቆይና ካዳመጠ በኋላ ልቡን ህመም ቢጤ ሲሰማው እናያለን። ከፍቶም ይገባና የሰማሁት በሙሉ እውነት ነው? ዛሬ ሩቻን የመጣችው ለዚሁ ነበር? ልጃችን የሰርጉን ወርቅ ሸጣለች ሲል ወይዘሮ ነስሪንን ይጠይቃታል። እሷም አዎ እያለቀሰች ልጃችንን ስህተት ሰርታለች፣ ይህንንም ሁሉ ስታደርግ በእኛ ግፊት ተነሳስታ እንዳደረገችው ተረድታ አስባ ምንም ክብር ቢስ እንደሆነ እንድትነግረን ነው ዛሬ ሩቻን የመጣችው። ለዛም ነበር ልጃችንን ይህን ያደረገችው። ፋቲ ያስጨነቃት ስለሆነ ቤታችንን በብድር ምክንያት እንዳናጣው ብላ ነበር ትለዋለች። እጅግ ተጨንቃ ይህንም ሁሉ የተረዳው አባት ሳዳይክም መልሶ ሚስቱን አንገቱ ስር ከቷት ያባብላታል። በቃ ታልቅሺ፣ ልጃችን አንዴ ስህተት ሰርታለች፣ ግን የሆነ መንገድ እንፈጥራለን፣ እዳችንንም እንከፍላለን። ጎረቤታቸውም ልክ ነው ወንድሜ ያልከው ልክ ነው ስትል ነስሪንም አዎ እኔም ለወይዘሮ ሩቻን እንደዛ ነው ያልኳት፣ እንከፍላለን ብያታለሁ። የበለጠ የሚያባባና ግለቱን እየጨመረ መጥቷል። እሱም ይናገራል። ልቡን ደገፍ። ሰብስክራይብ ያደርጋችሁ፣ ላይክ አድርጉ። ሰብስክራይብ አላደረጋችሁ ሰብስክራይብ። እንቀጥላለን። ልቡን ደገፍ አድርጎ አቶ ሳዳይክ አንድ ቃል እንደኛስ ያለ ሰው እንደነሱ ያለ ሰው ቤት እኮ አይሄድም፣ ሄዶም ገንዘብ አይጠይቅም። ክብር ለፈጣሪ ይሁን፣ ሰው በዚህ ዓለም ለክብሩ ብቻ ለስሙ ብቻ ያለ የጀመረውን ንግግር ሳይጨርስ ሸርተት ይላል። ይህ ምስኪን ሰው ራሱን ስቶ መሬት ላይ ይወድቃል። ሳዳይክ 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 እያለች ወይዘሮ ነስሪን ዓይንህን ክፈት እባክህ እንዳትሄድ እያሉ ሲጮሁ ከጎረቤቷ ጋር እላይ የነበረችው ልጁ ዶኒሽና መስሩት የተያዩና ደንግጠው አባቴ እያሉ ወደታች ይወርዳሉ። የዛሬው ከበድ ያለ ይመስላል። በአምቡላንስ ተጭኖ ሲወሰድ እያየን አብራው ወይዘሮ ነስሪን ትገባና ጎረቤቷን ልጇንና መስሩትን እዛው ይቆዩ ብላ ትሄዳለች። መወለድ ቋንቋ ነው አይደል የሚባለው? የሚያሳድገው መስሩት ከልጁ በላይ አባቴ ሳዳይክ እያለ በመስኮት በአምቡላንሱ እያየ እየደበደበ መቋቋም ሲያቀተው ነው። ወላጆቹን ያላገኘው ነገር ግን ከወላጅም በላይ የሆነለትን ሳዳይክን በአምቡላንስ ትቶ መሸኘት ያልሆነለት መስሩት አምቡላንሱን ረጅም ርቀት እየሮጠ ይከተለዋል። እያለቀሰም እንዲሁ ዶኒሽም ለማስቆም ትከተለዋለች። ና እባክህ ተመለስ፣ አባቴ ደህና ሆኖ ይመለሳል ስትለው እሱ የልጅነት የኋላ ታሪኩ ትዝ ብሎት እንዲሁ ፊልሙ በሚሰጥ ወደኋላ እያሳየን በመኪናና ትታው ትሄድና ሳትመለስ መቅረቷን እየጠቀሰ አባቴ ሳዳይክን እንደሄደ የሚመለስ አይመስለኝም ሲል ዶኒሽም እንደዛ አትበል፣ አባቴ ደህና ሆኖ ታክሞ ይድናል ብላ ሳታቅ ትጮህበታለች። የሩቻንም ሰራተኛ እዚህ ጋር ደውላ ለወይዘሮ ሩቻን የተፈጠረውን በሙሉ ከቱርካን ታናሽ ተደውሎ እንደተናገራትና እሷም አሁን እንደሰማች ታሳውቃታለች። አጠገቧም የነበረችው ቱርካን በመረበሽ ወደ ሆስፒታል መኪናውን እንዲመለስ ለሹፌሩ አዘውት ሄዳል። ሆስፒታል የደረሱት ነስሪን የተንሰቀሰቀች የኔ ጥፋት ነው፣ ልብ ታማሚው ባሌ ሳዳይክ ይህንን መናገር አልነበረብኝም፣ የለሱ ከባድ ነው ስትል ጓደኛው ሂክመት በቃ ተይ፣ እሱ ጓደኛዬ ጠንካራ ሰው ነው፣ ደህና ይሆናል ይላታል። ዶክተርም ከውስጥ ይወጣል። ነስሪንም ተርበትብታ ምንድነው ያጋጠመው ስትለው ልብ ድካም እንደሆነ ሲነግራት የበለጠ ትፍረከረካለች። ምርመራ እናደርግለትና በሁኔታው ላይ ውሳኔ እናሳልፋለን ብሏትም ይሄዳል። ቱርካን ሆስፒታል ደርሳለች ከወይዘሮ ሩቻን ጋር። እናቷ ላይ ትጠመጠምባትና አባቴ የምነካው ውስጥ ገብቼ ሌው እባክሽ እባክሽ እያለች ታስቸግራታለች። በዚህ መሃል አንድ ነገር ወይዘሮ ሩቻን ትናገራለች። ምናልባት ፈቃደኛ ከሆናችሁ ወደ ግል ሆስፒታል እናዘዋውረው እንችላለን፣
እዛ የተሻለ ክትትልና ሕክምና ያደርጉለታል ስትላቸው ወይዘሮ ነስሪን በበኩሏ የቅድሙ ቤት መታ ከፍ ዝቅ ያደረገቻት ትዝ ብሏት አይ ግድ የለም እዚህም ጥሩ ሕክምና ይሰጣል ብላ ኩም ታደርጋታለች። አሁን ትንሽ ሁኔታዎች ለጊዜውም ቢሆን ረገብ እንዳሉ ሆስፒታል ወይዘሮ ነስሪን የቱርካን ፀጉር ያሻሸች ቁጭ ብለው እያወሩ ቱርካን በሰረቀችውና በሸጠችው ወርቅ ወሬ ምክንያት ሰምቶ እንደሆነ አባቷ እንደዚህ ሆነው ስታውቅ ራሷን መቆጣጠር ያበታታል። ታዲያ ወዲያው ሂክመትና ሌላኛው ጎረቤቷ ወጣ ካሉበት መጥተው እነ ነስሪን እየተቀላቀሏቸው ዶክተሩ በድጋሚ ከውስጥ መጥቶ አስደንጋጭ ነገር ይነግራቸዋል። አሁን በአስቸኳይ አቶ ሳዳይክን ወደ ቀዶ ጥገና ክፍል ማስገባትና ቀዶ ጥገና ልናደርግላቸው ግድ ሆኗል። ይህንም ላሳውቃችሁ ስለሚገባ ነው ይላል። ወይዘሮ ሩቻንም ስልክ ስትደውልለት አላንሳ ብሏት ወደ ነበረው ልጇ ሶመርን ለማግኘት ሚኔ ወደምትገኝበት ቤት አቅንታ ታንኳኳለች። ሚኔም ትከፍትና ደግሞ አሁን ምን ፈልገሽ መጣሽ ትላታለች። እናት ሩቻንም እሷ በአይኗ ወደ ውስጥ እያማተረች ለሶመር ንገሪው የሚስቱ አባት ለህይወቱ አስጊ ሁኔታ ላይ ይገኛል ብላት ልትሄድ ስትል ሶመር ብቅ ይልና ምን ይላል ደንግጦ። ምን አገኛቸው ሲል ተናዳ ወይዘሮ ሩቻን እሱን ሆስፒታል ሄደህ ትደርስበታለህ ብላ ተመልስለታለች። እዚህ ጋር ዶንዩሽ ወደ ፍቅረኛዋ እያለቀሰች ደውላ ሰርዳር እህቴ ዴሪያ እስካሁን አልተመለሰችም፣ ምን ማድረግ እንዳለብኝ እንኳን አላውቅም፣ ስለ አባቴ ሁኔታ እንኳን ሆስፒታል ደውዬ እናቴን ለመጠየቅ አልቻልኩም፣ ምክንያቱም ስለ ዴሪያ ትጠይቀኛለች ስትለው እሱ ተረጋጊ፣ እኔ ዳይሌ ጋር ደውዬ የሃካን ቁጥር ጠይቋለሁ፣ ከዛ እሱ ጋር አሁኑ ይዟት ወደ ቤት እንዲመጣ አሳውቀዋለሁ ብሏት አረጋግቷት ስልኩ ይዘጋል። ሶመር በተነገረው መሰረት ሆስፒታል ደርሶ ቱርካንን አቅፎ እያረጋጋት እናቱን እዚህ መቆየት ለእርሷ ምንም ተጨማሪ ጥቅም እንደሌለውና ሄዳ እህቶቿ ልታረጋጋቸው እንደሚገባ ሳምናት ሶመር ሊያደርሳት ይወጣሉ። መኪና ውስጥም በጉዞ ላይ ያሉ እናትና አባቷ ቤት ከመሄዷ በፊት ልብስ እንድትቀይር እኛ ቤት እንሂድ ትለዋለች። እቤትም እንደደረሱ ለካ ጅሪት ሐሳቧ ሌላ ነበር። በር ላይ ያገኘቻቸውን ወይዘሮ ሩቻንን ፊት ለፊት ያለ ፍራቻ ትጠጋትና ምናልባት አባቴ የሆነ ነገር ቢሆን፣ ምናልባት አባቴን ባጣው ገዳዩ አንቺ ትሆኛለሽ፣ እኔም አንቺን አያድርገኝ ያኔ ስትላት በዚህ መጠን በልጇ ፊት እንደዚህ ደፍራ መናገሯ አስደንግጧት እኔን እንዲህ ልታወሪኝ አትችይም ስትላት ሶመርም ግራ በመጋባት ቱርካን እንሂድ ናይነት ቱርካን እንሂድ ብሏት ይዟት ለእናቱ ወይዘሮ ሩቻን ከአንቺ ጋር ስመለስ ስለጉዳዩ እናወራበታለን ይላታል። ሆስፒታል ተመልሰናል። ሂክመት ጎረቤቷንና ነስሪን ኮሪደር ላይ የተንጎራደዱ እያሉ ዶክተር ሲወጣ ተንገብግበው እንዴት ነው ዶክተር ሲሉት በጣም ረጅም ጊዜ ነው ወሰደው፣ ቀዶ ጥገናውም እውነት ለመናገር በጣም አስቸጋሪ ነበር ስላቸው በጣም ይደናገጣሉ። ነገር ግን ለህይወቱ አስጊ አይደለም፣ በክትትል ስር ይቆያል፣ ነርሶቹንም ያሳውቋቸዋል ይላቸዋል። ከቀዶ ጥገናው ክፍልም ወደ ማረፊያ ያስገቡታል። ይህንንም ወደ ልጆቹ ደውላ ለማሳወቅ ታናግራቸውና ደህና መሆኑን ወይዘሮ ነስሪን ትነግራቸዋለች። በቤተሰብነት አንድነት በደስታም ይላቀሳሉ። አሁን ሶመር ይህ ሁሉ የተፈጠረው እናቱ ቱርካን ሸጠዋለች ባለችው ውድ ጌጦች መሆኑን ሲሰማ ብዙ ጌጦችን ገዝቶ የከነፈ በመኪና በጠዋት እናቱ ወደምትገኝበት የመኖሪያ ቤት ቢሮ ውስጥ ይገባና ይኸውልሽ በጣም ብዙ ጥፍ ቱርካን ከሸጠችው ወርቅ በላይ አምጥቼልሻለሁ፣ ግን ተገቢ ነበር ሰዎችን ማስከፋትና ልባቸውን መስበር፣ እንዲያው 2 እና 3 ለማይኖሩ ጌጦች ብሎ ጥያቄ ይፈጥርባታል። እሷም ጠረጴዛ ላይ ያስቀመጠውን ጌጥ መሬት ላይ ተወረውርበትና ልቧ እንዳበጠ የኔ ችግር ትሰማለህ፣ ጌጥ አይደለም ታዲያ ምንድን ነው ይላታል። ተመልከት አጭበርብራናለች ስትለው ግን ምን አይነት ሁኔታ ውስጥ እንደጣልሻቸው ተመልከች እናቴ ተመልከች ያለ የዛሬው ኤፒሶድ እዚህ ላይ ያበቃል። እንዴት ነበር? አጓጊ እንደነበር ምንም ጥርጥር የለውም። ሰብስክራይብ
ከወደዳችሁት ላይክ አድርጉ፣ ወደዳችሁት ሼር በማድረግ ወዳጅ ዘመዶቻችሁ አጋሩ። መልካም ቆይታ እስከ ቀጣይ ጊዜ።